እንዴት ነው አለካኩ ታውቃለህ? እንግዲህ ስንለካ ፒውቢክ ቦን የምትባላለች ከእምብርታችሁ በታች ቼክ ብታደርጉ እንዲህ ሰውነታችሁን በደንብ ፕረስ አድርጋችሁ ቼክ ብታደርጉ አጥንት ታገኛላችሁ። ከእምብርታችሁ በታች አይ በጣም በታች ከሱ ጋር ማስመሪያ ተይዞ ከዛ ብልቱ መጎተት አለበት። ጀንትሊ ስትሬች መደረግ አለበት መጠኑን ለመለካት። ምንም አይነት ሳይነሳ ምንም እንትን ሳይል ኢሬክት ሳይሆን ለምሳሌ ይሄ እምብርት ቢሆን እዚህ ጋር ታች ዝቅ ስትል ወይም የብልት ቤዙ ላይ እዚህ ጋር ፕረስ ብታደርጉ እንደዚህ አጥንት አለ ከሱ ሜዥር ይደረጋል ማለት ነው። ጀንትሊ ግን የተወሰነ መሳብ አለበት፣ በጣም መሳብ የለበትም። በዛ ተስቦ ሜዥር ይደረጋል ማለት ነው። እንደሱ ሜዥር ተደርጎ የእድሜ ካታጎሪዎች አላቸው። በነዛ እድሜ በቂ ነው አንሷል ወይስ በጣም አንሷል የሚለው ካታጎራይዝ ይደረጋል። እድሜዎቹ ስንት ናቸው? ከልጅነት ጀምሮ ነው ሜዥር የሚደረገው። እንደውም ሪከመንድ የሚደረገው ኒውቦርኖች ላይ ገና እንደተወለዱ ሆስፒታል ላይ ልጆች ቢታዩ የተሻለ ነው። የብልት መጠናቸው ሜዥር መደረግ አለበት። ከ1.9 ሴንቲሜትር በታች ከሆነ ምክንያቱ ምንድን ነው የሚለው መታወቅ አለበት። የተለያዩ ምክንያቶች ስላሉት ማለት ነው። ማክሰኞና ቅዳሜ አያት አደባባይ የሚገኝ የአዶን